ኢየሱስ የሚለው ስም የእግዚአብሔርን ስም የሚጠራው ሊድናል ተብሎ በነብዩ ኢዩኤል ትንቢት የተነገረለት የራሱ የእግዚአብሔር ስም። ኢየሱስ በስም የምታደርጉትን ማናቸውንም ነገር እኔ አደርጋለሁ ያለ ከስሙ ጀርባ ያለው እርሱ ራሱ ስለሆነ ነው። ስለሆነ የጌታ ኢየሱስ ስም በመንፈስ ቅዱስ በሆነ አሰራር ከኃጢአት የሚያጥብ የሚቀድስና የሚያጸድቅ ስም ነው። ማንም ኃጢአተኛ ሰው ኢየሱስ የሚለውን ስም እየጠራ አድነን ቢል ስሙ የቃል ኪዳን ስም ነውና ከኃጢአት ሁሉ ይነጻል። እኛም ከእግዚአብሔር ጋር በጸሎት መገናኘትም ሆነ እርሱን ማምለክ የምንችለው በኢየሱስ ስም አማካኝነት ብቻ ነው። ለዚህም ነው መጽሐፍ ቅዱስ እግዚአብሔር አብን በእርሱ እያመሰገናችሁ በቃልም ቢሆን ወይም በስራ የምታደርጉትን ማናቸውንም ነገር በጌታ በኢየሱስ ስም አድርጉት የተባለው። ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት በዚያ በመካከላችሁ እሆናለሁ በማለት መገኘቱን ያጸናልን በስሙ በተጠራ ስብስብ ብቻ መሆኑን ቃሉ በግልጽ ይነግራል። ማንም ሰው ከጌታ ከኢየሱስ ስም ውጪ ሌላ ስም እየጠራ እግዚአብሔርን እያመለኩ ነው ቢል እርሱ ትክክለኛ አምልኮ አይደለም። የኢየሱስ ስም አጋንንት ከሰዎች ውስጥ የሚጥል ኃያል ስም ነው። በእርሱ ያመኑትንም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ ተብሎም ተጽፏል። ሐዋርያትን በመገረም ወደ ኢየሱስ መጥተው አጋንንት እንኳን በስምህ ተገዝተውልናል ነበር ያሉት። በኢየሱስ ስም ካልሆነ በቀር አጋንንት ከሰዎች ውስጥ ለማውጣት መሞከር ከክርስቶስ ትምህርት ውጪ የሆነ የስተት አሰራር። ክፉ መናፍስትም በሌላ ስም ከሰዎች ውስጥ ወጣን ቢሉ እንኳን ያ ሰዎችን የሚያደናግሩበት መንገድ እንጂ እውነት አይደለም። ጴጥሮስና ዮሐንስ ሽባውን ሰው ወደኛ ተመልከት፣ ብርና ወርቅ የለንም፣ ይህንን ያለንን እንሰጣለን፣ በናዝሬቱ በኢየሱስ ስም ተነስተህ ተመላለስ ሲሉት ነው እየዘለለ ያመሰገነው። ይህ ክፍል መለኮታዊ ፈውስ የሚተላለፈው በጌታ በኢየሱስ ስም ብቻ መሆኑ በተግባር ያሳያል። ታዲያ ይህንን ስም እግዚአብሔር ያለልን ለምን ከፍ አደረገው? ለምን ከስምም ሁሉ በላይ የሆነን ስም ሰጠው ካልን በሰማይና በምድር ከምድርም በታች ያለው ሁሉ ለኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ተብሎ ተጽፏል። በሰማይም በምድርም ከምድርም በታች ለኢየሱስ ስም የማይንበረከክ ምንም አይነት ኃይል ስለሌለ እንዲህ እንላለን፣ በምድራችን ላይ ኢየሱስ ክርስቶስ ብቻውን ጌታ ነው። ኢየሱስን አታወዳድሩት፣ ቸል አትበሉት፣ አታቃሉት። ዋናውን ነገር ዋና አድርጎ መያዝ